አስገራሚው ካስቶን ቪላና ከአርሰናል ጨዋታ በፊት የአርሰናሉ የተከላካይ ስፍራ ተጫዋች ሆነው የጋብሪኤል ማጋሊሽ ንግግር እኛ አስቶን ቪላዎችን ለማሸነፍ ብቻ አይደለም የተዘጋጀነው ፕሪሚየር ሊጉንም ሆነ ሻምፒዮንስ ሊጉንና የተለያዩ ትላልቅ የሚባሉ ዋንጫዎችን ለማሸነፍ ብቻ ነው የተዘጋጀነው። እኛ ለአንድ ቡድን ብቻ አይደለም ዝግጅት ያደረግነው፣ እያንዳንዱን ጨዋታ አሸንፈን ሻምፒዮን መሆን ነው የምንፈልገው። ስለዚህ በአመቱ መጨረሻ ለመደሰት ደግሞ እያንዳንዱ ከፊት ለፊት ያለውን ፈተና መጋፈጥ አለብህ። አንድ እንቅፋት ግን ሁለቴና ሶስቴ ደጋግሞ ሲመታ ያ ማለት እንቅፋቱ ሳይሆን ስተት አንተ ነህ ሄደህ እየመታ ያለው ማለት ነው። ስለዚህ በዛሬው ጨዋታ ነጥብ መጣል አንፈልግም። እያንዳንዱን ነገር በጥንቃቄ እናደርጋለን። ጨዋታውንም አሸንፈን ከጨዋታው ላይ የሚገባንን ነገር ይዘን እንወጣለን ብዬ አስባለሁኝ። የምንጫወተው ለሻምፒዮንነት ነው። ስለዚህ ሁላችንም በስነ ልቦናም ሆነ በአካል ለጨዋታው ዝግጁ ነን። ቪላን ለማሸነፍ የትኛውንም ነገር አናደርግም። ቪላን ለማሸነፍ ራሳችንን ብቻ ማዘጋጀት በቂ ነው በማለት እንግዲህ የአርሰናሉ የተከላካይ ስፍራ ተጫዋች ነው የጋብሪኤል ማጋሊሽ አስተያየት ነበረ። እንደዚህ አይነት አጫጭር ስፖርት መረጃዎች እንዲደርሳችሁ እዚህ ጋር ያለውን የፕላስ ምልክት እየተጫናችሁ ቤተሰብ እንድትሆኑ እላለሁኝ።